ድንጋይ ሁሉ እርሱ እንዳነሳልን የእርሱ መልካም ፈቃድ ይሆንልን። ዛሬ እንደሰማችሁት ወንጌሉ ሲነበብ በዛሬው ዕለት አንድ ቅዱስ መታሰቢያው ወይም በዓለ ዕረፍቱ ነው። ቅዱሳን ከልደታቸው ጀምሮ እስከ ዕረፍታቸው ድረስ ያለውን በዛ ዓለም ላይ እየተመላለሱ የሰሩትንና ከሞት በኋላ የሚሰሩትን ቤተ ክርስቲያን ጠንቅቃ ስለምታውቅ አምላካችን ልዑል እግዚአብሔር በሰጣቸው ቃል ኪዳን መሰረት እኛ ተጠቃሚዎች ስለሆን በእነሱ በኩል እግዚአብሔር ስለሚረዳን ኃጢአታችን በደላችን ስለሚያስወግድልን ችግራችን ሁሉ በእነሱ አማካኝነት ስለሚፈታልን እንዳጠቃላይ ቤተ ክርስቲያን የቅዱሳንን መታሰቢያ ታደርጋለች ማለት ነው። አምላካችን ልዑል እግዚአብሔር የቅዱሳኑን በረከት በሁላችን ላይ እንዳሳደረብን የእርሱ መልካም ፈቃድ ይሁንልን። እንደሰማችሁት ዮሐንስ ወንጌል ምዕራፍ 11 ጀምራችሁ ሙሉውን ታሪክ ስታዩት ዛሬ የሚነግረን የሦስቱንም ቅዱሳን ነው። የሚገርማችሁ በቢታንያ አካባቢ የተወለዱ በቢታንያ ያደጉ ማርያምና ማርታ የሚባሉ እህት አማቾች ናቸው። የነሱ ወንድማቸው ደግሞ አልዓዛር ይባላል። ሦስቱም እግዚአብሔርን የሚፈሩ እግዚአብሔርን የሚያመልኩ እግዚአብሔርን የሚከተሉ እግዚአብሔርን ብቻ የሚሰሙ ናቸው። ውድ ኦርቶዶክሳውያን እግዚአብሔርን እንድንሰማ እሱን እንድንከተል አምላካችን ልዑል እግዚአብሔር ያግዘን። ስለዚህ ልዑል እግዚአብሔር ወደዛ ዓለም የመጣው ዓላማው የጠፋውን ወይም በጨለማ የነበረውን ወደሚደነቅ ብርሃን ለማውጣት በኃጢአት የጠፋውን ወደ ጽድቅ መመለስ ስለነበር ዓላማው በዛ ዓለም 33 ዓመት ከ3 ወር እየተመላለሰ አስተምሯል። ዓለምን በኪደተ እግሩ ባርኮታል። ሙታንን አስነስቷል። ለምጻሞችን ከለምጻቸው ፈውሷል። ጎባጣ አቅንቷል። የተራቡትን በቸርነቱ አብልቷል፣ አጥግቧል። ዓይን ለሌላቸው ዓይን ሰጥቷል። እግር ለሌላቸው እግር ሰጥቷል። ለምን ካላችሁኝ እግዚአብሔር የሚሳነው ነገር ስለሌለ። እግዚአብሔር የሚሳነው አለ የለም። እግዚአብሔር ካሊ ስለሆነ ሁሉን የሚችል ስለሆነ ሰው አሁን ይህንን ሙሉ አድርግልኝ ብትሉት አይችልም። ምናልባት ትንሽ ነገር ሊኖረው ይችላል። ትንሽ እውቀት ልትኖረው ትችላለህ። ይህንንም ከማን ተቀብሎ ነው? ከእግዚአብሔር ተቀብሎ ከእኛ የሆነ